ያምር ገቢሮታ ለሰናይ ወይ ገብረ ኃጢአተ ተከው እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ይላል። ቅዱስ ዮሐንስ አፈወርቅም ደግሞ እንዲህ ይላል፣ ወንድሙ መዳን የማይጨነቅ እሱ ድኗል ብዬ አላምንም ብሎ ይናገራል። ምክንያቱም ድህነት አምላካዊ ስጦታ ከሆነ የአምላክ ስጦታ ለእግዚአብሔር ልጆች ሁሉ መዳረስ አለበት። እኔ ብቻ የሚባል ነገር የለም። ለዚህም ወንድሞችና ከኛ ጋር የእግዚአብሔርን መንግስት እንዲወርሱ ማድረግ ይህ ሁሉ ለኛ መንፈሳዊ ግዴታ ነው። የመንግስቱ ወራሾች የክብሩ ቀዳሾች እንሆናለን። ዲያቆኑ በቅዳሴው ላይ ቅድሳት ሰላማዊት ሰላምን አስተብቁ ከመ እግዚአብሔር ያስተሳልም በሳለ ዚያሁ አንድ ስለምታደርግ ስጋውና ደሙ እግዚአብሔር ቅርታው አንድ ያደርገን ዘንድ ሰላምን እንማልዳለን ይላል። ከዛ ትንሽ ዝቅ ይልና ደግሞ እንዲህ ብሎ ይናገራል መልሶ እንተለ ይነግዱ በባህር ወበየብስ እግዚአብሔር ይቅርታ ባለው ቀኝ መርቶ ፍቅርና በደህንነት ደማደሪያቸው ይመልሳቸው ዘንድ በባህርና በደረቅ ስለሚሄዱ ሰዎች እንማልዳለን ብሎ ይናገራል። መልሶ ዲያቆኑ ራሱ ሲያነብ እንዲህ ብሎ ይናገራል፣ እግዚአብሔር በሰላም ወደ ሀገራቸው ይመልሳቸው ዘንድ ስለተማረኩ ሰዎች እንማልዳለን ብሎም ይጸልያል። ይህ ቅድስት ቤተክርስቲያን እኛ ወንድሞቻችንንና እህቶቻችንን እንድናስብ በጸሎት ሁሉ እንድንማልዳቸው የምታደርገን ለዚህም ነው። ሁሉም ክርስቲያን ስለ አንዱ ሊጸልይ እንደሚገባውም ደግሞ ቅዱሳን መጻሕፍት ይናገራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስትጸልዩ እንዲህ በሉ፣ በሰማይ የምትኖር አባታችን ሆይ ስምህም ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ የበደሉንን ይቅር እንደምንል የእኛንም በደል ይቅር በለን፣ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ። ለወንድም እህቶቻችን መጸለይ እንደሚገባ የሚያስተምረን ስለ ወገኖቻችን እናስብ ዘንድ በሩቅ አገርን ስለሚሄዱና በዚሁም ሀገር ላይ ሆኖ ነገር ግን ወደ ቤተክርስቲያን ስለማይመጡ ስለሞቱ እንኳን የምታስበውም ለዛ ነው። ቤተክርስቲያናችን ሁሌ ስለተሰደዱ ልጆቿ እያሰበች እኛንም ደግሞ እሷ ባስተማራችን መንገድ ወንድሞቻችንና እህቶቻችን እናስብ ዘንድ የምታስተምረን። ከላይ እንዳየነው ቅዱስ ዮሐንስ አፈወርቅ ደግሞ ይህን አጽንቶ ስለ ወንድሙ መዳን የማይጨነቅ እሱ ድኗል ብዬ አላስብም ብሎ ይናገራል። በዓለም ዙሪያ ስለሚገኙ ልጆቿ ቅድስት ቤተክርስቲያን ሁሉንም እንዲህ ብላ በጸሎት ታስባቸዋል። መጥፋት የማትወድ ቤተክርስቲያን ለዛም ነው ሁሉንም እናስብ ዘንድ በቤተክርስቲያን ውስጥም እንዲሁም በግል ጸሎታችን ህዝበ ክርስቲያን በጸሎት እናስብ ዘንድ ለጸሎት በቆመን ጊዜ የምታደርገንም ለዛ ነው። ልጅ ከእናት ከአባቱ ያየውን ይማራል ይባላል። ዜማ ዩቲዩብ ላይ ሁሉም ኮንተንት ክሬተሮች እንዲሆኑ እናስባለን። ዲያቆኑ ፍሬ ቅዳሴ ላይ እንዲህ ብሎ ይናገራል፣ የእግዚአብሔር ፍጥረት ሁሉ በጎ እንደሆነ የሚጣልም እንደሌለበት እንናገራለን። ይህ ማለት ሁሌም ዲያቆኑ በቤተ ክርስቲያን እግዚአብሔር ፍጥረት ክቡር እንደሆነ ይናገራል። ታዲያም ቅድስት ቤተ ክርስቲያን ስለ አንድ ነፍስ ስለምትጨነቅ ነው ጸሎታ ለማርያም ወሰለታ ለህዝበ ክርስቲያን ለነፍሳተ ሙታን እያለች የምትናገረው። ስለዚህ እኛም የተማርነው ከቤተ ክርስቲያን ይህን ነው ይዘን የምንመጣው። ናብሊስ ድምጿ ደስ የሚል ነው። ያቺ ናብሊስ የምትባል ማዕድን አለች ይላሉ አባቶቻችን። ያቺ ናብሊስ የምትባል ማዕድን አንድ ወፍ አለች ይላሉ። ምጥ በያዛት ጊዜ ወደዚህ ድንጋይ ትመጣና ናብሊስ ከተባለ ድንጋይ ከበላዩ ትቀመጣለች እና በአፏ ቆርቁራ ድምጹን በሰማች ጊዜ ያለምንም ህመም ልጇን ትወልዳለች ይላሉ። ምጥ ለጸናባት ሴት ናብሊስ የተባሉ እንቁ ይዘው መጥተው ያን ድምጽ በሰማች ጊዜ ያለምንም ህመም ያለምንም ጭንቀት ልጇን በሰላም ትገላገላለች። ስለዚህ ሁላችንም በናብሊስ ዜማ ዩቲዩብ ቻናል ላይ ብዙ ነገሮችን ይዘን የምንመጣ ይሆናል። በመንፈሳዊነት አብረን እንጠነክራለን። ናብሊስ ዜማ ዩቲዩብ